እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያዩ እንደውም ያንን ነገር እንዴት ነው በጣም ስትሮንግ ያደርጋል እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል እንደዚህ አይነት ሰው አጋጥሞ ያቀም የሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል እና ያቺን ማለፍ መቻል ነው ለኔ ፍቅር እንጂ ይቅርታ እቺ ልታጣላ የመጣችውን ሪዝን ሰበብ አድርጎ ብሬክ አፕ ጋር መድረስ ለዲ ፍቅር አይደለም ስለዚህ ፋይት ማያረግልህ ሰው ምን ያረግልሃል ነው የኔ ሐሳብ በቃ መጀመሪያም ከተለያየ መጀመሪያ ለቀቀሽ ሰው ምን ያረግልሃል ከዛ በኋላ መጥቶ ድጋሚ ይዘኛል ብዬ ማመን አልችልም መጀመሪያም ከለቀቀኝ ነገ ደግሞ አሁን ካጣላን ሻል ያለ ሌላ ገዘፍ ያለ ምክንያት ቢመጣ አሁንም ይለቀኛል ማለት ነው ያሰው ስለዚህ በሱ ላይ ያለኝ እምነት ይላላል ያ ነው ለኔ ድጋሚ ይሄ ያለ መመለስ ሐሳብ ውስጥ የሚያስገባኝ እሱ